እና ዳኒ ተለያዩ። ለአንዴና ለመጨረሻ ጊዜ ተለያዩ። አባባ ሁሉንም ነገር ፍርጥርጥ አድርጎ ተናገረ። ቲና እስኪ ንገሪኝ፣ ማንኛውን ላስታውስሽ? ከዳኒ ጋር ስትዳር የነበረውን ወይስ ደግሞ እኔን ምግብ አበላለሁ ብለሽ መከራዬን ስታሳየኝ የነበረውን? እባክሽ ቲና፣ ይልቁንስ እኔ እንዳንቺ ስላልሆንኩኝ ላስተምርሽ ብዬ አርፌ ተቀምጫለሁ። ነገር ግን አንቺ የእውነቴን ነው ምልሽ ምንም አይነት ክብርም አይገባሽም ብሎ አዋረዳት። ከዛ ይህን የሰማችው ኤደን እየሮጠች ሄደች ወደ ቤቷ። ዳኒ እዋክሽን እያለ ቢለምናትም እንኳ በፍጹም ልትሰማ ፈቃደኛ አይደለችም። ካሊብ በቅናት እንግብግብ አለ። እንግዲህ ትሁቴ ከሌላ ወንድ ጋር አሸሼ ገዳሜ እያለች ሲያያት አባዬ አንተ ነህ እኮ የምታቀብጣት፣ ለምንድን ነው እስኪ ንገረኝ፣ ሰራተኛ አይደለች እንዴ? ለምንድን ነው እውጭ የምትወጣው ብሎ አለው። አባባ አንተ ምን አገባህ? እስኪ ንገረኝ፣ አንተ ፍቅር አውሮ በነበረበት ሰዓት እኮ ያኔ ከአደጋ ከክፉ ነገር ስጠብቀኝ የነበረችው ትሁት ናት እንጂ አንተ ነህ እንዴ? ኧረ ተው ዳኒ ተው። አሁንስ አንተ ካሊብ አታበሳጨኝ እንዴ! ይሄው ከማበሳጨት የተነሳ እንኳ ስምህን አሳሳትከኝ። ስነ ስርዓትን ብትይዝ ይሻልሃል። እፈለገችበት ቦታ ትሄድ ትሁት ብሎ ፈቀደለት። ትሁቴ በቅናት ተንገበገበች። ኤደን በጣም ጥሩ ልጅ ናት እኮ እንደውም ታውቂያለሽ፣ እንደ ታቦትስ ቢሳለሙላት ምን ይወጣላታል ብሎ ሲያወራት፣ ከዛ ምን አለች? አዎና እውነቴን ነው ምልሽ ዳኒ በጣም ከሰረ ብሎ አላት። ምን ማለት ፈልገህ ነው? ኤደን እኮ በጣም ጥሩና መልካም ሴት ናት። ቁንጅና ብትይ፣ ጸባይ ብትይ፣ ሁለ ነገር አሟልቶ አይደል እንዴ ሰጣት። ነገር ግን ምን ዋጋ አለው እንደ ዳኒ አይነት ክልፍልፍና ባለጌ ሰው ለሷ አይገባትም ብሎ ሲላት፣ ትሁቴ ሄደችና እኔ ምልሽ እኔ ጌታቸው የሚባል ፍቅረኛ ገጠር ያለ ነው እንጂ የእውነትም ከካሊብ አይደለም ብላለች። ምን ማለት ፈልገሽ ነው? አይ እኔ አንቺ ልብ ውስጥ ያለውን ነገር ለማዳመጥ ፈልጌ ነው እንጂ በፍጹም ካሊብን ላፈቅረው አልችልም ብላ ተናገረች። ኤደን እኔ የምላችሁ ቆይ ግን ውሸት በዘራችሁ ነው እንዴ? ምንድን ነው እንደዚህ የምትየው? እኔ አላምንሽም። ኧረ ተይ ግደለሽም ተይ፣ በቃ ነገርኩሽ። ካመንሽ መኒ ካላመንሽው ተይው ብላት ትሁቴን ተናዳባት ሄደች። ከዛ ወይ ጉድ፣ ይቺ ጅማ ዛሬ የእውነትም አብዳለች። ቆይ ምንድን ነው የምትለው? በባለፈው ከካሊብ አይደል እንዲ ያዘኝ አለችው። ማለቴ ባለትዳር ነው ምናምን ብላ እሱ አይደል እንዲ? ቆይ እነዚህ ሰዎች ምን እያደረጉ ነው? ወይስ ደግሞ እኔን ወጥመድ ውስጥ እያስገቡኝ ነው ብላ ኤዱ ተናዳ ሄደች። ሰላም ሰላም! ውድና የተከበራችሁ የትርሲት ሲንዲቅ ሚዲያ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጌው ትሁት ድራማ እንደቀጠለ ይገኛል። አባባ ኤደንን ይቅርታ ጠየቃት። እባክሽ እውነት ለመናገር ማውራት የለብኝም ነበር፣ ግን እንደዛ ቲና እኮ እንደዛ ስትለኝ እራሴን መቆጣጠር አቅቶኝ ነው ብሎ አለ። አይ አባዬ አንተ ትክክል ነበርክ። ምኑ ነኝ ትክክል ልጄ? ኧረ ተይ ግድ የለሽም ተይ። አይ ማለቴ ለምን መሰለ ዙሮ እኔ የሚሆን ይህ እውነቱን ማወቄ አይቀርም ነበር። በዛ ላይ ደግሞ እኔ አንተን ፊት ማየት አልችልም። ቆይ አንቺ ምን ቤት ነሽ የኔን ፊት የማታዩ? ዳኒና ቲና ለሰሩት በደል አንቺ ነሽ እንዴ ተጠያቂቱ? ምንም ቢሆን እኮ እኔ ዳኒን ታዲያ ፍቅረኛዬ ለነገ ባሌ ብዬ የማስበው ሰው ነበር። ታዲያ እንግዲህ ተሳሳተ። ግን አንድ እውነት አለ። እሱም ደግሞ ዳኒ አንቺን ያፈቅርሻል ብሎ ሲላት፣ አይ አባዬ ፍቅር እንደዚህ ነው? እስኪ ንገረኝ። ከሌላ ሴት ጋር ሂዶ አድሮ ከሌላ ሴት ጋር አንሶላ ተጋፎ ነው እንዴ? ቲና ከዚህ በኋላ ሁሉም ሰው ጠልቶኛል፣ ይቅርታዬንም አልቀበልም ብለዋል። ስለዚህ እንዴት አድርጌ ነው የምበቀለው እያለች እቅድ እያወጣች ትገኛለች። ቤታቸውን በሙሉ እደረማምሰዋለሁ፣ ሀብታቸውን እወስዳለሁኝ። ከዚህ በኋላ ማንንም ይቅርታ አልጠይቅም።
እኔም ደግሞ ይቅርታቸውንም አልቀበልም ብላ ደምድማለች። ዳንዬም በስተመጨረሻ አባባን ይቅርታ ጠይቆ አባዬ እንግዲህ ሸኘኝ፣ መርቀ ሸኘኝ፣ ላጠፋሁት ነገር እጅጉን አድርጌ ይቅርታ እጠይቀሃለሁ። ከዚህ በኋላ ወደፊት አንድ እርምጃ መራመድን ነው የምፈልገው ብሎ አለ። ቆይ ለምንድን አልገባኝም፣ ለምን ትሄዳለህ ልጅ እያለ ቢለምነውም እንኳ ይበቃል አባዬ እያደረከኝ ሳደርግህ የነበረውንና እውነቱን ይሄን ያህል ደብቀህ አንተም ሆንክ እንደገና ትሁትም ሁላችሁም ደብቃችሁኛል። ነገር ግን ይኸውልህ ዳኒ አንተ በፊት ላይ ስህተት ሰርተህ ነበር፣ እኔን ግን ህይወትህን መስዋዕትነት አድርገህ አድነኸኛል። አይ አባዬ እሱ ብቻ በቂ አልነበረም። ለማንኛውም ግን ስላደረክልኝ ነገር በሙሉ ከልብ አመሰግናለሁኝ ብሎ ቤቱን ጥሎ ወጣ። ኤዱን አንድ እድል ስጭኝ ብሎ ቢላትም እንኳ ከዚህ በኋላ እድል ብሎ ነገር የለም፣ እኔም የራሴን ህይወት እጀምራለሁ፣ አንተም የራሴን ህይወት ጀምር ከዚች ከቲና ካረመኔና ከጨካኝ ጋር ብላው ትታው ሄደች። እጅጉን ተናደደ ዳኒ። ቆይ ትሁትን መጥቶ እኔ ምልሽ እንዴት ማስመሰል ቻልሽበት? እንዴት ነው እንደዚህ የቻልሽበት? እንዴት እኔ ላይ ትጫዋችብኛለሽ? ብሎ ሲላት ቆይ እኔ ምን አገባኝ? ትሰማኛለህ? አርፈት ትቀመጥ ከሆነ ተቀመጥ። ሲጀመር ያኔ አባዬ ያውቃል ብዬ ብነግርህ ማስታወስ ይጀምራል ብዬ ብነግርህ ምን ታረገው ነበር? መልሰህ ትበቀለው ነበር እንጂ ወይም ደግሞ ይሄንን ነገር ለቲና ትነግራት ነበር። ምን አስበህ ነው? የእውነት አንተ ተቀይሬያለሁ ነው ብለህ ነው የምታስበው? በቃ ተወኝ ነው እምልህ ብላ ስትለው ቆይ ምን ሆነሽ ነው አንቺ ሴትዮ? ዛሬ ደግሞ የሆነ ነገር መጥቶብሻል። ምንም አይመለከታችሁም እናንተ ስለ ራሳችሁ ስሜት እንጂ ስለ እኔ ስሜት ተጨንቃችሁ ታውቃላችሁ እንዴ? ብላ ተናዳ ሄደች። ትሁቴ አባባ መሆንሽ ነው አዝነሻል ሳ ትሁቴ ብሎ ሲላት የምወደው ሰው ሌላ ገባ። ምን ሌላ ገባ? አይዞሽ ከሱ የተሻለ እጅግ መልካምና ጥሩ ሰው ታገኛለሽ። እናም ደግሞ አይዞሽ ብሎ አባበላት።